ጠዋት ከእንቅልፍ ስትነቃ የጣሪያውን ባዶነት እያየ የት እንዳለህና ይህ ሁሉ ልፋት ለምን እንደሆነ ራስን በዝምታ ትጠይቃለህ። ስልክህን ታበራለህ። ከሩቅ የሚላኩልህ የቤተሰብህ ፎቶዎች፣ የድሮ ሰፈርህ ጓደኞች በሰላም ሲዝናኑ የሚያሳዩ ምስሎች ጉሮሮህ ላይ ከባድ እብጠት ይፈጥራሉ። ይህ ስሜት የባህር ማዶ ተሻግረህም ይሁን ከገጠር ወደ ከተማ ወጥተህ አሊያም ከቤተሰብህ ጉያ ርቀህ ኑሮን ለማሸነፍ በምትታገልበት ጊዜ ሁሉ ደረትህን የሚጭን ጥልቅ የናፍቆትና የብቸኝነት ህመም ነው። የሰፈርህ ያ ደማቅ ፍቅርና የእናትህ ሞቅ ያለ እቅፍ ትዝ ሲልህ ዓይንህ እንባ ያቀራል። ነገር ግን የቪዲዮ ጥሪ ሲደወልልህ ያንን ሰባራ ስሜትህንና የድካም ሸክምህን ውጠህ የውሸት ፈገግታን ተላብሰህ እኔ ጋር ሁሉ ነገር አሪፍ ነው በማለት እውነታውን ትደብቃለህ። ይህ በየቀኑ በውስጥህ የምታደርገው ጦርነት ነፍስህን እያደማት ያለ ማንም የማይረዳ የራስህ ብቻ ሚስጥር ነው። ጀርመናዊው ታላቅ ፈላስፋ ፍሬድሪክ ኒቼ ስለዚህ የህይወት ከባድ ፈተና ሲናገር በህይወት ውስጥ ለምን እንደሚኖርና ለምን እንደሚለፋ ያወቀ ሰው ማንኛውንም እንዴትና ከባድ መከራ ማለፍ ይችላል ይለናል። ይህንን የኒቼን ጥልቅ ሐሳብ ይዘህ የበረሃውን ግመል አስገራሚ ተፈጥሮ ስትመለከት የራስህን ህይወት ነጸብራቅ ታገኝበታለህ። ግመል በሚያንቀጠቅጥ የፀሐይ ሙቀት አሸዋማ በሆነበትና ዝምታ በነገሰበት ሰፊ በረሃ ውስጥ ትጓዛለች። ይህን የምታደርገው በረሃውን ወዳው ሳይሆን ከፊት ለፊቷ ልትደርስበት ያሰበችው የውሃና የእረፍት ስፍራ እንዳለ አጥብቃ ስለምታውቅ ነው። አንተም ከምቾት ቀጠና ወጥተህ ይህንን እሾሃማ መንገድ የመረጥከው የቤተሰብህን ታሪክ ለመቀየር የራስህን ከፍታ ለመገንባትና የተሻለ ነገር ለማምጣት ነው። ነገር ግን ከርቀት ስታየው ያሰብከው የስኬት ተራራና እዛ ቦታ ላይ ስትደርስ የገጠመ መራራ እውነት እጅግ የተለያየ ሆኖብሃል። እዛ ሆነ ስታልመው ሁሉም ነገር ቀላልና የተስተካከለ ይመስልህ ነበር። አሁን ግን ማንም ስምህን በማያውቅበት አካባቢ ላብህ እስኪንጠፈጠፍ የማትወደውን ሥራ እየሰራ እንቅልፍ እያጣህ ዋጋ ስትከፍል ሕይወት ከርቀት እንደምታምረው እንዳልሆነች በሚገባ ተረድተሃል። በዘመናችን ደግሞ ሁሉም ሰው ይሮጣል። በማህበራዊ ሚዲያ ላይ የሌሎችን አቋራጭ ስኬትና የውሸት ፈገግታ ስታይ አንተ ብቻ ወደ ኋላ የቀረህ ይመስልሃል። ዘመኑ በሚፈጥረው በዚህ እረፍት የለሽ ሩጫ ውስጥ አእምሮህ ይረበሻል። ቶሎ ካልደረስኩ ብለህ ትጨነቃለህ። ነገር ግን በረሃን በሩጫ ማቋረጥ አይቻልም። አቋራጭ መንገድ በረሃ ውስጥ የለም። በረሃ ውስጥ የሚሮጥ ቶሎ ይዝላል። ግመሏ ይህን ጥበብ በሚገባ ታውቃለች። ሩቅ የሚያስኬዳት ጊዜያዊ ጉልበቷ ሳይሆን እርጋታ የተሞላበት ሪትሟ ነው። አንተም የራስህን እርምጃ ጠብቅ። የሌሎች ፈጣን ስኬት ልክ በረሃ ውስጥ ከሩቅ እንደሚታይ ውሃ ወይም ሚራዥ አሳሳች ነው። ዛሬ የምታደርገው ቀስተኛና የማይታይ እርምጃ ቆሻሻ ሥራ ብለህ የምትልቀው ልፋትህ ከጊዜ በኋላ ከማንም በላይ ርቆ የሚያስኬድህ ትልቁ ኃይልህ ነው። ሌላው የዚህ በረሃ ፈተና ጭብጨባና እውቅና ማጣት ነው። በሰው ሀገር ወይም በባዳ መንደር ውስጥ ላብህን ጠርገህ ስታድር ማንም ጎበዝ አይልህም። ስሜትህን ውጠህ ስትጓዝ የሚያጨበጭብልህ የለም። ውጪ ያለው ዓለም ስላንተ የውስጥ ትግል ደንታ የለው። ይህ የውስጥ እውቅና ማጣት ነፍስን ያደክማል። ነገር ግን ግመሏን ያት ግመሏ ውሃ በሌለበት በረሃ ውስጥ የውጪውን ድርቅ ወደ ውስጥ ኃይል የመቀየር አስገራሚ ጥበብ አላት። ከውጪ ማበረታቻ አትፈልግም። አንተም ከውጪ የምትጠብቀውን ማበረታቻ እርሳው። እውቅናን ከውስጥህ ፍጠር። ማንም ሳያይህ በምታፈሰው ላብ አንተው ራስህን አክብር። በጣም የሚያሳምመው ደግሞ ይህንን አንተ የምታልፍበትን የብቸኝነትና የድካም መንገድ እዛ ቤት ያሉ ቤተሰቦችህና ወዳጆችህ አለመረዳታቸው ነው። ለነሱ አንተ የችግራቸው መፍትሄ፣ የቤቱ የብርሃን ምሰሶ ስለሆንክ በውስጥህ የምታነባውን እንባ ሳያዩ ዛሬም ነገም ብዙ ይጠብቁብሃል። ሳያስቡትም ከባድ የኃላፊነት ጫና ይጭኑብሃል። ይህን ስሜትህን የበረሃው ግመል በሚገባ ያውቀዋል። ግመል በጀርባው ላይ ከባድ የውሃና የስንቅ ማመላለሻ ጭኖ እግሩን በሚያቃጥል አሸዋ ላይ በዝምታ ሲጓዝ፣ እዛ ማዶ በዛፍ ጥላ ስር ተቀምጠው ውሃውን የሚጠብቁት ሰዎች
የአሸዋውን ንዳድ አይረዱለትም። ግመሉ ግን ለምን አልተረዱኝም ብሎ አያማርርም። ሸክሙ የራሱ የህይወት ትርጉም እንደሆነ አምኖ በእርጋታ ጉዞውን ይቀጥላል። ቤተሰብና ህይወት የጫነብህ ሸክም ከባድ ነው። የቤተሰብ ኃላፊነት፣ የኑሮ ጫና እንዲሁም የስኬት ጉጉት ትከሻህን ያጎብጠዋል። ነገር ግን ይህንን ሸክም እንደ እርግማን አትየው። የግመሏን ሻኛ ተመልከት። ከሩቅ ሲያዩት ከባድ ሸክም ይመስላል። ነገር ግን ያ ሸክም ነው ግመሏን በህይወት የሚያቆያት። በረሃውን እንድታቋርጥ ኃይል የሚሆናት ያ በጀርባዋ ላይ የተሸከመችው ሻኛ ነው። ያንተም ኃላፊነት ቤተሰብህን የማሳደግና ራስን የመቀየር ከባድ ሸክም ወደ ታች የሚጎትትህ ሳይሆን በህይወት ማዕበል ውስጥ እንድትጸና የሚያደርግህ የክብር ምሰሶህ ነው። ሸክምህን በክብርና በዝምታ ተሸክመው። በዚህ አድካሚ የህይወት በረሃ ውስጥ እያለ ሌላው ልብህን የሚሰብረው ነገር ደግሞ በዚህ የትግል ወቅት ያፈቀርከውና የልብህን የሰጠኸው ሰው አንተን መርሳቱ ወይም መክዳቱ ነው። አሊያም ያመልከው ወዳጅህ ጀርባውን ሰጥቶ የራሱን አዲስ መንገድ መጀመሩ። አንተ ለነገ ስኬትህ እያሰብክ የድሮ ትዝታህንና ፍቅርህን አቅፈህ ስትጓዝ ያ አብሮህ የነበረው ሰው ጥሎ ሲሄድና ሲክድህ አስተውለህ ይሆናል። የሰው ሀገሩ ብቸኝነት እያደማ በቅርብ ሰው መከዳት ደግሞ ሐዘንህን እጥፍ ያደርገዋል። ነገር ግን ግመል በረሃውን ሲያቋርጥ አብረውት የጀመሩ ሌሎች እንስሳት ሲዝሩ፣ ሲወድቁና ጥሙን መቋቋም አቅቷቸው ወደ ኋላ ሲመለሱ የተዉትን ጥሎ የረሱትን በጸጋ አሰናብቶ ብቻውንም ቢሆን በእርጋታ ጉዞውን ይቀጥላል። አንተም ይህ ጥልቅ የህይወት ፈተና ሰዎችን እያጠራልህ መሆኑን ተቀበለው። አንተን ለመጠበቅ ትዕግስት የሌለው ሰው ከነገው የብርሃን ከፍታ ጋር አብሮ ለመቆም አይመጥንም። በመረሳትና በክህደት መሃል ቆመህ ራስን አትውቀስ። ይህ መገፋትህ የውስጥ ጥንካሬን የምታውጅበት መንገድ መሆኑን ተረዳው። የበረሃ ግመል በጉዞ መሃል አሸዋው ላይ ቆሞ ስለ ፀሐዩ ንዳድና ስለ ሸክሙ ክብደት አያማርም። ምክንያቱም በረሃ ውስጥ መቆም የህይወትን ጉዞ ማቋረጥ መሆኑን ጠንቅቆ ያውቀዋል። ስለዚህ አንተም ያለህበትን ባዳ አካባቢ እንዲሁም የብቸኝነት በረሃ እንደ ትልቅ የህይወት መምህር በጸጋ ተቀበለው። ይህ በረሃ ሊገድልህ ሳይሆን ጠንካራውንና የማይበገረውን አዲሱን ማንነትህን ሊፈጥርልህ የመጣ ነው። እያንዳንዱ አድካሚ ሰዓት፣ እያንዳንዱ ብቻህን የምታሳልፈው ጭንቀት የበዛበት ምሽት ወደ ውስጣዊ ሰላምህና ወደ እውነተኛው የስኬት የእረፍት ስፍራ የሚያደርስህ የነገ ጠብታ ውሃ ነው። አንተ የነገውን ብሩህ ህይወት በጀርባህ ተሸክመህ ማንም ባይረዳህም እንኳን ለቤተሰብህ የብርሃን ድልድይ ሆንክ። እንደ በረሃ ግመል በእርጋታና በተስፋ የምትጓዝ የራስ ጀግና ነህ። ከትናንት ጥገኛ ማንነትህ ርቀህ በብቸኝነት ውስጥ ተፈትነህ የራስህን ብርሃን እያገኘህ ስለሆነ ጉዞውን ለአፍታም ቢሆን አታቋርጥ። መድረሻ የታወቀ ነው። ይህን መሰል የህይወትን ጥልቅ እውነታዎች በእርጋታ እያሰላሰልን ነፍሳችንን ለማሳረፍ የዋርካ ጥበብ ቤተሰብ እንድትሆኑ ቻናሌን ሰብስክራይብ እንድታደርጉ ጋብዛለሁ። በሚቀጥለው ጥልቅ ሐሳብ እስክንገናኝ ለምን እንደመጣህ እያሰብክ በእርጋታ መራመድህን ቀጥል። አመሰግናለሁ።